አልችልም። በቃ እኔ በጣም ተጎድቻለሁ የእውነት እኔ አልቻልኩም በቃ። ሰላም ሰላም እንዴት ናችሁ ፋሚሊ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ አንድ ነገር ለመናገር ነው የመጣሁት። ያው ከዚህ በፊት የነበርኩትን አልተናገርኩም ማለት እኔ እንዴት እንደማገኘው ነበረ እያሰብኩ የነበረው። አሁን ያው ሪል ግዴታ ስለሆነ አልቻልኩም። ትላንትና ፍፄም ከሶሲ ጋር በሰራው ቪዲዮ አይቼ በጣም ነው የተረበሽኩት። በጣም ማለት ነው በቃ እኔ አልቻልኩም። መሆን የለበትም በቃ ፍፄ እኔ ከማንም ጋር እንዳየው አልፈልግም። ከዚህ በፊት ከነ ብሩኬ እና ከነ ሃይሚ ነው ቪዲዮ የሚሰራው እና ከጓደኞቹ ጋር ነው የሚሰራው። እስካሁን ይሄው እንደምታውቁት ከሴት ጋር አንድ ቀን ቪዲዮ ሲሰራ አላያችሁትም። ትላንትና ከሶሲ ጋር ሲሰራ ምናምን አይቼ የምር አሁን በጣም አሞኛል። በቃ በጣም አሁን ራሱ በጣም ነው የታመምኩት። በቃ ያን ቪዲዮ ካየሁ ጀምሮ አልተኛሁም። ሪል በቃ እንደዚህ መሆን የሌለበት ነገር ነው። እንደዚህ ማለት በቃ እኔ ፍፄ የእውነት ነው የምላችሁ የኔ ብቻ እንዲሆን ነው የምፈልገው። እስካሁን በነበረን ቆይታ ባለውበት ሁኔታ በቃ ለኔ ሆኖ እንዲኖር ነው የምፈልገው እንጂ ፍፄ የማንም ሆኖ እንዲገባ የማንም ሆኖ እንዲኖር እኔ አልፈልግም። ማለት ፍፄ በቃ ትላንትና አሁን ከሶሲ ጋር የሰራው ቪዲዮ የሌለ ነው ያበድኩት። በቃ እኔ ችግሬ ማንም ሊረዳኝ አልቻለም። ለጓደኞቼ መናገር አልቻልኩም። ለምን እንደዚህ ይሆናል ብዬ በጣም እየተጨናነኩኝ ነው ያለሁት። ቤተሰብ እባካችሁ በቃ የምትችሉትን እንድትረዱኝ እፈልጋለሁ። በቃ እንዲያውቅልኝ ሁላ እፈልጋለሁ። እኔ አሁን በጣም ውስጤን በጣም እየተረበሸ ነው ያለሁበት ሁኔታ በጣም ከባድ ነው። በጣም በቃ እግዚአብሔርን በቃ ማውራት አቃተኝ የምር በቃ መሆን የሌለበት ነው። እኔ ለፍፄ ያለኝን ነገር ብታውቁልኝ ደስ ይለኛል። ሪል እኔ አሁን ብዙ ጊዜ ሆኖኛል። አሁን በቃ የሱ ስሜት መቋቋሙን ችዬ ነው እንጂ የምር ወደ 2 ወር 3 ወር ይሆነኛል። በቃ በጣም እየተጎዳው ቪዲዮን እያየሁ ምናምን ራሴን እያጽናናው ያለሁት። አሁን በጣም እየታመምኩም ስለሆነ ጭንቅም ውስጥም እየገባው ስለሆነ መቋቋም ሁላ አልቻልኩም። በቃ ማለት ይሄን አክል ነው ብዬ አስቤ አላውቅም። ግን በቃ እንዴት እንደዚህ ሊሆን እንደቻለ አላውቅም። ከባድ ነው የምር በቃ ማለት እንድትረዱኝ በቃ ፋሚሊ እንድትረዱኝ እፈልጋለሁ። ከጎንሽ ነኝ እንድትሉኝ እፈልጋለሁ። እኔ እንጃ አላውቅም። ያው አላውቅም እሱ ምን እንደሚያስብ አላውቅም። ከዚህ በፊት ስለ ላይፍ አውርቶ አያውቅም። እና እኔ በጣም እየተጎዳሁ ነው። በቃ እንድትደርሱልኝ እፈልጋለሁ ፋሚሊ እንዲደርስ እሱም እንዲያውቅ እፈልጋለሁ። ያለበት ሁኔታ በጣም ከባድ ነው። እና ይሄ ነገር እንድታየው እፈልጋለሁ። ይሄን ቪዲዮ እንድታየው እፈልጋለሁ። ፍፄ እውነት ማውራት ሁላ አቃተኝ ማለት ከባድ ነው። የኔ ያለኝን እንትን ከባድ ነው ማለት አንተ ጋር ምን አይነት ስሜት እንደሚኖር አላውቅም። ይሄም ስታየው እንደምደነግጥ አውቃለሁ። ግን እኔ በቃ መቋቋም ስላቃተኝ ነው ማውራት አልፈለኩም። ሚዲያ ላይ ልወጣ አልፈለኩም። በውስጥ ላወራህ በጣም እየፈለኩ ነው። ብዙ ጊዜ ላወራህ እየፈለኩ ነው። ግን ምንም ላገኝህ አልቻልኩም። በምትችለው ሁላ እንድትረዳኝ እንድታግዘኝ ነው የምፈልገው። እኔ መልስ እፈልጋለሁ። በቃ እኔ እንደዚህ መጎዳት አልችልም። በቃ እኔ በጣም ተጎድቻለሁ የእውነት እኔ አልቻልኩም በቃ። በቃ እንድትደርስልኝ ነው የምፈልገው። ሪል በቃ እኔ አልቻልኩም በጣም እያመመኝ ነው። አንተ በቃ መረዳት አለብህ። የኔ ያለህን አመለካከት ማወቅ አለብኝ። በቃ እኔ እውነት አልቻልኩም። እና ፍፄ ይሄን ቪዲዮ ስታየው እንድትነግረኝ ነው። በጣም እየተረበሽኩ ነው። እኔ ቀን በቀን አንተን እያስታወስኩ ማልቀስ አልችልም። በቃ ሁሌ እያስታወስኩ በጣም ተቸግሬያለሁ። በቃ ባለህን ነገር እንድትረዳኝ በቃ አለሁልሽ እንኳን በለኝ በእናትህ። እኔ ከሶሲ ጋር ደግሞ እንዳይህ አልፈልግም። ምንድነው አንተ ማንም የተወውን ነው እንዴ አንተን አንስተህ እንትን የምትለው? እና በቃ ከሶሲ ጋር ያለህንም ነገር ራቅ። አልፈልግም በቃ ሌላ ቪዲዮ እንሰራለን በአዳዲስ ቪዲዮ እንመጣለን ምናምን እያላችሁ ነበረ። ትላንትና በጣም እየዛትክ ነበረ እና ይሄን ነገር እንዲሆን አልፈልግም። እንድትረዳኝ ነው የምፈልገው። በቃ እንድታቅልኝ ነው የምፈልገው። በጣም ነው በቃ የሚያሳዝነው። ግን እንደዚህ መሆን የለበትም። ፍፄ እባክህን በቃ እኔ ያለህን አመለካከት ሪል መናገር አለብህ። ለኔ የሚሆነው ነገር መናገር አለብህ። ስለኔ ማወቅ ያለብህን ነገርም እንድነግርህ እፈልጋለሁ። መልስ እንድትሰጠኝ ነው የምፈልገው። ሪል በቃ ስላንተ ማወቅ እፈልጋለሁ። ስላንተ ብዙ ነገር እንትን ማለት አልፈልግም። ማወቅ እፈልጋለሁ። ፍፄ ከቻልከው መጠን እንድትረዳኝ እፈልጋለሁ። እኔ በጣም እየተጎዳሁ ነው። በጣም የእውነት በጣም እየተጎዳሁ ነው። በቃ አልቻልኩም። የምር አልቻልኩም። በቃ ያለኝ አመለካከት ምግብ እየበላሁም አይደለም። እና በዚህ ነገር
እኔ አሁን ስንት ቀኔ ነው መታመም ከጀመርኩ። አሁን ትላንትና ያን ቪዲዮ ካየሁ ጀምሮ አሞኝ በቃ አሁን በስንት መከራ ተነስቼ ነው በቃ ይሄን ቪዲዮ መሰራት አለበት ምናምን ሲሉኝ በቃ ይሄን መስራት አለብኝ ይሄ ነገር በቃ ሚዲያ ላይ መውጣት አለበት ብዬ ስላሰብኩኝ ነው። እና ስለኔ በደንብ እንድትረዳኝ እፈልጋለሁ። እኔ በቃ እንደዚህ መሆን አልፈልግም፣ እንዲሆንም አልፈልግም። እና በደንብ አስብበት የኔ ነገር በቃ እንድታስብበት እፈልጋለሁ። የእውነት እኔ በጣም እየተጎዳሁም ስለሆነ ያለሁበትም ሁኔታ በጣም እንትን ስለሆነ በቃ እንድትረዳኝ ነው የምፈልገው። እኔ እንደው ለኔ እንዲያስብልኝ እንኳን ብታደርጉልኝ በጣም ነው ደስ የሚለኝ። እኔ በቃ አላቅም የሆነ ነገር ንገረኝ፣ በቃ የሆነ መልስ ስጠኝ፣ የሆነ ነገር በለኝ፣ በቃ እኔ ደስተኛ ሆናለሁ። የሆነ ነገር በለኝ። እውነት እኔ በቃ እንትን እንድትልብኝ ምናምን አልፈልግም፣ ግን የሆነ መልስ እንኳን ብትሰጠኝ እኔ ደስተኛ ሆናለሁ። ላንተ ጥሩ ነገር ነው የምመኝልህ። ግን በቃ ያ የሶሲው ነገር ግን በጣም እያመመኝ ነው። በቃ ሪል ትላንትና የተሰራ ቪዲዮ በተለይ በቃ እኔ አልቻልኩም። በቃ ምንም እንትን ማለት እንደሌለብኝ ነው የማስበው። እና እንድትጎዳኝ ምናምን አልፈልግም። ሪል እባክህን ፍፄ እባክህን ተረዳኝ። እኔ በጣም እየታመምኩ ነው፣ በጣም እየተጎዳሁ ነው። ያለሁበት ሁኔታ ደግሞ በጣም ከባድ ሁኔታ ላይ ያለሁትኝ እና ፍፄ ይሄን ነገር እኔ በቃ እንደኔ አስብልኝ እስቲ፣ እኔ ከጎንሽ ነኝ በለኝ እስቲ ፍፄ። እና በጣም እንደምወድክ ደግሞ አትርሳ እሺ። በጣም ነው የማፈቅርክ። ይሄ ነገር እንዳትረሳ፣ ከልቤ ነው የማፈቅርክ። እኔ ዓለም ላይ ብዙ አይነት ሰዎች ይኖራሉ። ያንተ ያለው ደግሞ እንዳንተ አይነት ሰው ደግሞ እኔ እንጃ። እኔ በጣም እድለኛ እንደሆንኩ ነው የሚሰማኝ አንተ ማፍቀሬ። በጣም እድለኛ እንዴ በቃ የሆነ ደስ የሚል ስሜት አለው አንተ ማፍቀር ማለት ነው። እና ይሄን ስሜቴን ብታቅልኝ ብታወራኝ ደስ ይለኛል። ፍፄ መልስ እንድሰጠኝ እፈልጋለሁ። ይሄን ቪዲዮ እንድታዩልኝ እፈልጋለሁ። ፋሚሊ እንዲደርስልኝ፣ ለሱ እንዲደርስልኝ እፈልጋለሁ። እና የኔ መልካም ሰው የኔ ደግነት ማውራት አልችልም፣ ሰዎች ላያውቁት ይችላሉ። ለኔ ግን በጣም ምርጥ መልካም ሰው እንደሆንክ ነው የማስበው። እና ባለህ ነገር በሰማኸው ነገር አደራ ከሴቶች ግን ብትርቅ ባይ ነኝ። አላቅም ሳይህ በጣም ነው የምናደደው፣ በጣም ነው የምበሳጨው፣ በጣም ነው የምናደደው። እውነት እኔ እንዲሆን አልፈልግም እንደዚህ። እና በደንብ መወራት ያለበት ነገር ነው ብዬ ነው የማስበው። የኔ ያለህ አመለካከት ደግሞ እንዲጨምር ነው የምፈልገው፣ እንዲጠላኝ ምናምን አልፈልግም። አንተ የምትፈልጋት አይነት ሴት ሆንልሃለሁ፣ ክንፍ እልልሃለሁ። እውነት ምን ያንስሃል አንተ? ምን ያንስሃል? በቃ እኔ አሁንም ከነፍኩ እኮ። እኔ እኮ በቃ ከነፍኩ እኮ። ትላንትና እንኳን ብታየኝ ሁላ እንደዛ ሳብድ እያለቀስኩ ነው ያደርኩት። ሌሊቱ እንዲነክቶብኝ ነው ያደርኩት። እና አደራህን ፍፄ ይሄ ነገር ብትረዳኝ ብዬ ነው የማስበው። ይሄ ነገር ብታቅልኝ ብዬ ነው የማስበው። እና ፍፄ ይሄ ነገር እባክህን በቃ ተረዳኝ።